የአፍ ጤንነትን ለመጠበቅ የምናደርጋቸው ጥረቶች ትክክል ካልሆኑ ለጥርስ አደገኛ እንደሚሆኑ ታውቃላችሁ? ሰላም፣ ዶክተር ሰላም ነኝ ከፍናን ልዩ የጥርስ ክሊኒክ። ብዙ ሰዎች ጥርሳቸውን በየቀኑ አይቦርሹም። ታዲያ ሳናውቀው የምንሰራቸው ስህተቶች የጥርስ መስተዋትን ወይም ኢናሜልን በመጉዳት ለረዥም ጊዜ የጤና ችግር ሊዳርጉ ይችላሉ። ለምሳሌ ምግብ እንደተመገቡ ወዲያውኑ መቦረሽ የጥርስ ኢናሜልን በቀላሉ ይጎዳዋል። ምክንያቱም ምግብ ከተመገብን በኋላ አፋችን ውስጥ የሚኖረው የአሲድ መጠን የጥርስ ኢናሜልን ስለሚያለሰልሰው ወዲያውኑ መቦረሽ ጥርስን ይሸረሽረዋል። በተጨማሪም ብዙዎች እንደሚያስቡት ጥርስን በጠንካራ ብሩሽና በኃይል መቦረሽ ሳይሆን ለስላሳ ብሩሽ በመጠቀም በቀስታ ማጽዳት ለጥርስ ጤንነት ተገቢው መንገድ ነው። ሌላው በጣም የተለመደው ስህተት ከቦረሹ በኋላ አፍን በውሃ በደንብ መጉመጥመጥ ነው። ይህ ደግሞ በጥርስ ሳሙና ውስጥ ያለውን ጥርስን ለመከላከል ጠቃሚ የሆነውን ፍሎራይድ ሙሉ ለሙሉ ስለሚያስወጣው ተገቢውን ጥቅም አናገኝበትም። ስለዚህ አረፋውን ብቻ በመትፋት አፍን በውሃ ብዙ አለመጉመጥመጥ ለጥርስ ጥንካሬ የተሻለ ጥቅም ይኖረዋል። እነዚህን ትንንሽ ልማዶች በማስተካከል የጥርሳችሁን ጤንነት ማረጋገጥ ትችላላችሁ። ለሌሎች እንደዚህ አይነት ጠቃሚ መረጃዎች ፔጃችንን ፎሎ ማድረግ አትርሱ።